ጥናት እንደሚያሳየው አራት የልጆች አስተዳደግ መንገዶች አሉ። እነርሱም ሚዛናዊ የፍትሐ ወላጆች፣ ተቆጣጣሪ ወላጆች፣ ፈቃደኛ ወላጆች፣ ቸል አድራጊ ወላጆች እንዲሁም በቅርብ የተጨመረው ከፍተኛ ጣልቃ ገብ ወላጆች ናቸው። የመጀመሪያው ሚዛናዊ የፍትሐ ወላጆች። እነዚህ ወላጆች ለልጆቻቸው ስርዓትም ፍቅርን በተመሳሳይ ጊዜ ይሰጣሉ። ሙሉ ትኩረት የሚሰጡ፣ ልጆቻቸውን የሚደግፉ፣ ግልጽ ስርዓቶችን የሚያስተምሩ ናቸው። ልጆች ራሳቸውን እንዲችሉና ውሳኔ እንዲወስኑ ይደረጋሉ። እንዲሁም ህግና ስርዓት ለምን እንዳስፈለገ ይነገራቸዋል። ነገሮች ለምን እንዳልተፈቀደላቸው ከነ ምክንያት ይነገራቸዋል። ከልጆቻቸው ጋር በቂ ንግግር ያዘወትራሉ። እንዲሁም ገደብ ይቀመጥላቸዋል። ከስርዓት እንዳይወጡ ያደርጓቸዋል። ከስርዓት ከወጡ ምን እንደሚገጥሟቸው ይነገራቸዋል። ለምሳሌ ልጆች ከጓደኞቻቸው ጋር መጫወት ከፈለጉ የሰዓት ገደብ ይመደብላቸዋል። ከዚህ ሰዓት ገደብ ከወጡ ቅጣት ይጠብቃቸዋል። በእንደዚህ አይነት ወላጆች የሚያድጉ ልጆች ሲያድጉ ራሳቸውን የሚቆጣጠሩ፣ በራስ መተማመን ያላቸው፣ ስሜታቸውን የሚገዙ እንዲሁም ከሰዎች ጋር ተስማምተው የሚኖሩ ልጆች ይሆናሉ። ሁለተኛ፣ ተቆጣጣሪ ወላጆች። እነዚህ ወላጆች በጣም ጠንካራና ከባድ ቁጥጥር የሚያደርጉ አብዛኛው ጊዜ ስትሪክት ወላጆች ይባላሉ። ልጆቻቸውን ይወዳሉ፣ ነገር ግን አነስተኛ እንክብካቤና ፍቅር ያሳያሉ። ያለ ጥያቄ ህግና ስርዓቶች እንዲመሩ ያደርጋሉ። ጠንካራ ህጎችና ስርዓቶች ልጆቻቸው ስርዓት እንዲኖራቸው እንዲሁም በማህበረሰቡ ጋር ተስማምተው እንዲኖሩ ያደርጋል ብለው ያስባሉ። ልጆች በእንደዚህ አይነት ወላጆች ካደጉ ብዙ ጊዜ በፍርሃት ይኖራሉ። አነስተኛ ማህበራዊ ኑሮ ይኖራቸዋል። ብዙ ጊዜ ይጨነቃሉ። ስሜታቸውን መደበቅና ህግ፣ ወግ፣ ስርዓትን ያጠብቃሉ። ብዙ ጊዜ የመወሰን ችግር ይታይባቸዋል። ለምሳሌ ልጆች ካለቀሱ እንዲያቆሙ ይነገራቸዋል። መልስ ከሰጡ ይቀጣሉ። ወላጅ ያለውን ብቻ ያደርጋሉ። ሶስተኛ፣ ፈቃደኛ ወላጆች። እነዚህ ወላጆች ልጆቻቸውን ያለ ግልጽ መመሪያ የሚያሳድጉ፣ የሚጠይቁትን ሁሉ የሚያደርጉ ናቸው። ከፍተኛ ፍቅር እና ዝቅተኛ ቁጥጥር ይታይባቸዋል። ግጭት ለመቀነስ ይሞክራሉ። ለምሳሌ ልጆች መታቀፍ ከፈለጉ ይታቀፋሉ። አሻንጉሊት ይገዛልኝ ካሉ ይገዛላቸዋል። ስልክ ይሰጠኝ ካሉ ይሰጣቸዋል። እነዚህ ልጆች ስሜታቸውን መቆጣጠር ከልጅነታቸው ጀምሮ ስላልተማሩ ሲያድጉ ስሜታቸውን የማይቆጣጠሩ ገደብ የሌላቸው ሰዎች ይሆናሉ። ራሳቸውን ለመቆጣጠር ይቸግራቸዋል። ህግም የመከተል ችግር ይገጥማቸዋል። እኔ ያልኩት ብቻ የማለት ነገርም ይታይባቸዋል። አራተኛ፣ ቸል አድራጊ ወላጆች። እነዚህ ወላጆች እጅግ ዝቅተኛ ፍቅርና ቁጥጥር ይታይባቸዋል። መመሪያ፣ እርዳታ የሌላቸው ወላጆች ናቸው። ትኩረታቸው ራሳቸው ላይ ብቻ ነው። በእንደዚህ አይነት ወላጆች ያደጉ ልጆች የባህሪ ችግር ይታይባቸዋል። ከማህበረሰቡ ጋር መኖር ይከብዳቸዋል። አሉታዊ ራስ እይታ ይኖራቸዋል። ህይወት ያስጠላቸዋል። በራሳቸው አይተማመኑም። ብዙ ጊዜ በሰዎች የተጠሉ ይመስላቸዋል። አምስተኛው በቅርብ የተገኘ ወላጅ አይነት ጣልቃ ገብ ወላጆች። እነዚህ ወላጆች እጅግ ከፍተኛ ጣልቃ ይታይባቸዋል። የልጆችን ሙሉ ችግር ራሳቸው የሚፈቱ ልጆች ምንም ነገር በራሳቸው እንዳይሰሩ የሚያደርጉ ናቸው። ልጆች ችግሮቻቸው በራሳቸው መፍታት እንዳይለምዱ ያደርጋቸዋል። በእነዚህ ወላጆች ያደጉ ልጆች ከባድ ችግሮቻቸው መፍታት ይፈራሉ። ችግሮችን ከመፍታት ይሸሻሉ። እንዲሁም ብዙ ጊዜ ኃላፊነታቸው ስራቸውን የሚያዘገዩ ሰዎች ይሆናሉ። እናንተስ የትኞቹ ናችሁ? ወይስ የትኞቹ ለመሆን አሰባችሁ? ኮሜንት ሴክሽን ላይ አስቀምጡልን። ይህንን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቪዲዮ ይደግፉ። እናመሰግናለን።